በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚገኝ የክርስቲያን ሃይማኖታዊ ስያሜ ነው። ይህ ቃል አባ ወይም አባት የሚል ትርጉም አለው። ይህንን ቃል የሚሰጣቸው አባቶች በብዙ ተጋድሎና ጽናት ምድራዊ ፈተና ያሸነፉ ለመንፈሳዊ ሕይወት ለሌሎችም ጭምር ምሳሌ ተደርገው ለሚሰጡ አባቶች የሚሰጥ ስያሜ ነው። አበው ሰማያዊውን እያሰቡ ምድራዊውን ትተው ሰማያዊውን በማሰብ ምድራዊውን በመናቅ መላ ሕይወታቸው ለነፍሳቸው በማስቀደም ስጋቸውን በማክሳት የኖሩ ናቸው። እነዚህ አበው የሚባለውን ስያሜ ሲሰጣቸው ሌላው ሕዝበ ክርስቲያን ወይም ምእመን ከነሱ ሕይወት በመነሳት ምድራዊ ሕይወትን ሳያስቀድም ሰማያዊ መንግስትን እያሰበ የሥጋ ዘመኑን እንዴት መኖር እንዳለበት ምሳሌ የሚሆኑ ስለሆኑ ነው። ገድለ አበው ማለትም የእነዚህ አባቶች ታሪክ ገድል በተለያዩ ጊዜያት የፈጸሟቸውን ታሪኮች ለመንገር የተጠቀምኩት ቃላት ነው። ታዲያ በዚህ ገድለ አበው ሚዲያ ስር የተለያዩ አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሳሌ ተደርገው የሚወሰዱ በተለያዩ ቦታዎች አብያተ ክርስቲያናታቸው የተመሰረቱላቸው ክብረ በዓል የሚከበርላቸው በስባቸው ጸበል የሚጸበይላቸው አባቶች ታሪክ የምንዳስስበት ነው። ስለሆነም ይህ ሚዲያ ለመላ ሕዝበ ክርስቲያኑ ተደራሽ እንዲሆን ሰብስክራይብ ማድረግ፣ ላይክ፣ ኮሜንት ማድረጋችሁን በእግዚአብሔር ስም እንሻለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር።